ከመቀማት ተርፎ ይሄ ነው። ወይዘሮ ሄርሜላ አብርሽን እጁንም እግሩንም አስረሽ ቁጭ አድርጊው ይሻልሻል ማለት ነው። በነገራችን ላይ የሰው ባል መቀማት ሁሌ በስቀቀን ነው የምትኖሩ እና ሴቶችዬ የሰው ባል እንኳን መቀማትና እንዲሁ ቀና ብላችሁም እንዳታዩ እሺ። ያው አውቃለሁኝ ሀገራችን ላይ በጣም ብዙ ነገሮች ሊያገናኙና ይችላል። ግን ቢሆንም ደግሞ የሰው ባል መቀማት እንደኔ ያው ጥሩ አይደለም። አሁን ሄርሜላ እንግዲህ እስከ ዘላለም ህይወቷ ሁሌ በስቀቀን አብርሽ ወጣ በቃ ህይወቷ ነው አብሮ የሚወጣ ማለት ነው። ስልክ ሲደወለት ሁሌ መባነን ነው። ሲሄድ አሁን የት ሄደ? ከሚስቱ ሄደ ወይስ ከሌላ ሴት ሄደ? ለምን የራሷ ስላልሆነ ቀምታ ስላመጣችው። ሩታ ራሱ እንዳንቺ አልቀናችም። ሩታ ራሱ እንዳንቺ አልሆነችም ማለት ነው። እንደዚያ በእርግዝና ሆና እንደዚያ ጥሏት ሲሄድ በጣም ብዙ ነገር ሲያደርጋት፣ እስቲ እናንተ አሁን ለእኛ የምታሳዩነ እውነት ብላችሁ ነው አይደለ? እመኑን። እኛ ላናምናችሁ እንችላለን። አሁን የዛሬ አሁን ድራማ መሆኑ በደንብ አድርጎ ያስታውቃል። ግን ቢሆንም በድራማችሁ መሀል ደግሞ የሆነ እስቲ አሁን በዛሬው እኔ ልማር ልበል። አሁን ሄርሜላ የዛሬ የማናት የሩታን ባል ነው የቀማችና ባሏ አሁን ተደወለለት። ቤቱ ነው፣ ልጅ አለው አይደለም? ወንድሙን የደወለለት የቀድሞ ሚስቱ ናት፣ ፍቅረኛው ነበረች፣ ሩታም ሚስቱ ናት። ስለዚህ ተደወለለት። ምን ሆኖ ነው ብሎ እየበረረ መጣ። ይሄ ደግሞ መብቱ ነው። ስለዚህ አንቺ ነፍስሽ ልትወጣ እንዴ በአፍንጫሽ ተከትለሽ እኮ ነው የመጣሽ ማለት ነው። እኔ ምን አገባኝ እንዴ ለምን ሄድሁ ምናምን ነገር ማትለኝ። ሩታ ራሱ እንዳንቺ አልሆነችም። ልወልዬ ፈጣሪ ያሳድግሽ ያረብ ያላ ባባባባባ ወይኔ በላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ በአቶ አብርሽ ቤት ኤፍሬም እና ሩታ ቤቱ ጠርተውት ነበረ። ከዛ በኋላ እንግዲህ ያው ሲመጣ ደንግጦ ምን ሆናችሁ ነው? ልጄ ምን ሆነ? ልጄ ምን ሆነ? ዛሬ ደግሞ ስታይሉ ተቀይሯል። ስታይሉ ከፊት አፉን ነበር የሚይዝ፣ አሁን ደግሞ ግንባሩን ሆኗል ማለት ነው አቶ አብርሽ እና ስለዚህ እንግዲህ ሄርሜላ ያው በስቀቀን እየሞተች ነው። ለምን የሰው ባል ስለቀማች እና ስለዚህ የሰው ባል ከምትቀሚ እኛም ድሮ ነግረንሻል። የሰው ባል መቀማት በጣም ስቀቀን ነው። ሲወጣ ሲገባ እዳ፣ ስልክ ሲደወልበት እዳ። አሁን ማን አናገረው? አሁን የት ነው የሚወጣ? አሁን የት ገባ? አሁን የት ወጣ? መቼም ቢሆን አታምነኝም። ስለዚህ የራሽን ኑሮ ኖሬ አብርሽ መቼም ቢሆን አይሆንሽም። ኤፍሬም ደግሞ እንደ ይመችህ። አብርሽና ሩታን አንድ ለማድረግ እኮ የማይለፈው ድንጋይ ማለት የማይፈነቅለው ድንጋይ የለም፣ የማያደርገው ድርጊት የለም። እና አቡ ይመችህ ማለት ነው። እና ያው ምሳ ተዘጋጅቶ እነሱ ልጁን ለማየትም ሁለተኛ ደግሞ ኤፍሬም ከሩታ ጋር እንዲሆን ይፈልጋል። ምንም መስሚያ ወጠጥ ነው፣ ምንም የውሸት ቢሆን ኤፍሬም ግን የሚተውነው ወላሂ የእውነት ነው። ለምን ብትሉኝ በቃ አብርሽና ሩታ መቼም ቢሆን መለያየት የለባቸውም። መቼም ቢሆን አብረው መሆን ነው ያለባቸው። ብዙ ነገር አሳልፈዋል፣ ደጉንም ጥሩንም መጥፎውን እና ከሰው ባል ከምትንጠላጠይ የራሽን ኑሮ ኖሪ። ወይዘሮ ሄርሜላ ሁሌ በስጋት አትኖሪ። ሩታ ደግሞ ምንም ጥፋት የለብሽም። ሁለተኛ ደግሞ ኤፍሬም እና ሩታ ናቸው የአብርሽ ጠላት። በተለይ የአብርሽ ወንድሞች የምትሉ ሰዎች አሁንስ እና አብርሽ እና ሩታ እንዲለያዩላቸው የምትፈልጉ እናንተ ሰው ብትሆኑ፣ ሄርሜላ የምትወዷት ብትሆኑ ወላይ ተመኩራት ነበር። በተለይ የበቀደሙ ቪዲዮ የተለቀቀው ጦቷን እንደዚህ አንሰልስላኛ ኮሩታ ምንም ባትሰማን ማለት ነው። የሆነ ልብስ ለብሳ ከመጣች ሩታ ይህ አለባበስሽ ትክክል አይደለም፣ ኧረ ሩታ ጥሩ አይደለም ብለን እናስተካክላታለን። ማንኛቸውንም እናንተ ለምን አራቁቷን አትመጣም? እጅበት ወላሂ አይሆንም። ልብስሽን አስተካክይ፣ ጦትሽን እንደሱ አታርጊ። ነውር ነው። የሚወዱትን ሰው እኛውን አብርሽን ሩታን እናስተካክላለን። ለምን? ስለምንወዳቸው፣ መለያየትም ስለማንፈልግ በጣም ብዙ መስዋዕትም ከፍለንባቸዋል። እነሱም እንደዚሁ። ስለዚህ እናንተ እና ህጅበት ከምትሉ ኤፍሬምን ከመዘቀዝቁ ሩታን ከመዘቀዝቁ ሄርሜላን አስተካክሏት። አያቸዋት መስቀል ራሱ ለብሳ ክርስቲያኖች በተለይ እንደዚያ መስቀል መጫወቻ ማድረግ የለባትም አይደለም። ስለዚህ እሷን ማስተካከል አለባችሁ፣ መምከር አለባችሁ። አብርሽና ሄርሜላ መቼም አንድ የማይሆኑ ሰው ናቸው። እንግዲህ ወንድምየው የሩታ ወንድም ደግሞ ሁለቶችን ቢቆጣቸው እንደኔ ማለት ነው። በነገራችን ላይ አብርሽ ይፈራዋል መሰለኝ የሩታ ወንድም
አነጋገራቸው ቦምብ ስለሆነ ይፈራዋል ማለት ነው እንጂ እኔ ደስ ይለኛል የሩታ ወንድምና ዴቭ ቢገናኙ ሁለታቸውም የመሰለን ሲናገሩ በጣም ደስ ይላሉ። በጣም ከምላቸው ላይ አሁን ማን ነው በኤፍሬም ቤት ትናንት የተለቀቃለ እሱ ቪዲዮ እኔ ከሩታ ጋር አብረሽ ቢሆን ደስ ይለኛል አለ። ግን ቢሆንም ደግሞ ያችኘቱም ሴት ልጅ ናት። አዎ እኛም እኮ እንረዳለን። ሄርሜላ ያውም በሄርሜላ ብዙም አልፈርድም። ለምን ፍቅር እውር ስለሆነ ምንም ልፈርድባት አልችልም። ይህን ነገር መጀመሪያ ያጠፉት ማን ነው? የራሷ ኦዲየንሶች ናቸው። ሂጅበት እያሉን ከዚህ መስመር የከተቷትኝ እና ስለዚህ እኔ ብዙም በሴት ልጅ አልፈርድም። ግን የሆነውን ነገር አድርገው ሰውም እየጠላቸው እየመረረው ወላሂ እኔ ራሴ ያስጠልተውኛል ማለት ነው እነሱን ማየት እና ስለዚህ ወደ ራሳቸው ቢመለሱ በጣም ደስ ይለኛል። ሁለቶች ያነጋገራቸው ስልት በጣም ደስ ይላል። እና ስለዚህ እናንተም ሂጅበት ከምትሉ ጥሩ ጥሩ ምክር እየሰጣቸው ካለባበሷ አንስታ የሰው ባል መቀማት ሁሌ በስቀቀን እንደምትኖር ወላሂ ስቀቀን እኮ ነው የምትኖር። እንዲሁ ልጁ በቃ የትም እንዲወጣ አትፈልግም። እንደገና ደግሞ ከቤቱ መምጣትም ደግሞ መብቶ ነው። ልጅ እስካለው ድረስ ሲጠራ ይመጣልኝ። ቡና ሊጠጣ ይችላል። ከወንድሞቹ ጋር መመካከር ይፈልጋሉ ከእሱ ጋር መቼም እሷን እንደ ቦርሳ ተሸክሞ መሄድ የለበትም። ስለዚህ እናንተ ሂጅበት ከምትሉ ለልጅቱ ምክር ስጧት። መጀመሪያ የሰው ባል መቀማት አያቸውን ትናንትና ምንም ድራማ ቢሆንም ግን የሆነ ነገር የሚያስተምር ነገር አለ። የሰው ባል መቀማት እና ከድራማችሁ መሀል እኔ ትናንትና የተረዳሁት የሰው ባል መቀማት እንዴት በስጋት እንደምንኖር እሱን ነው። ትንሽዬ ወደ ራሴ ቅርታ እያቋረጥኩ ነው እና ማወራ ሰው እየመጣብኝ ስለሆነ የሰው ቤት በጣም እያወሩ ምናምን ነገር ስለሆነ ማለት ነው። እና ስለዚህ ሄርሜላም ወደ ራስሽ ተመለሽ፣ አብርሽም ወደ ቤት ብትመለስ። ሁለተኛ ደግሞ የሩታ ወንድምና ዴቭ ተገናኝተው በዚህ ጉዳይ ቢያወሩበት እንደኔ በጣም ደስ ይለኛል። የሩታ ወንድም በነገራችን ላይ በጣም ቢዚ ስለሆነ ቪዲዮ ተሎ አይለቅም መሰለኝ ማለት ነው። እና ሩታዬ ደግሞ ፈታቤ ማለት ነው። ያ አብርሽ እኮ ትናንትና አካበደው ይሁላ አካብድ በቃ እውነት እንዲመስልለት እኮ ነው ያካበደው እንጂ ኖርማል ነው። በቃ ተጠራ መጣ። ከዚያ እሷም ተከተለችው፣ እሷም ተንጠረጠረች፣ እሱም ተንጠረጠረች። አራት ተንጠርጠር በጣም ቀላል ነው። አካበድኸው እንጂ ምንም ነገር የተፈጠረ እኮ የለም። በቃ ቡናና ምሳ ብላ ነው የተባልክ። ሌላ ነገር ምንም የተባልከው ነገር የለም። ግን ይህን ያህል መጮህ ያዙ ይልቀቁኝ ማለት ምን ማለት ነው? እና ቤተሰቦች እንግዲህ የሰው ባል አትቀሙ። የሰው ባል መቀማት ትርፉ ይሄ ነው። እንደ ሄርሜላ ማለት ነው። እንዲሁ እንኳን መቀማትና ቀና ብላችሁም እንዳታዩ። ቀና ብላችሁ የሰው ባል ማየት እኔ እንጃ በስቀቀን ነው የምንኖር ማለት። ከሰጠነ የራሳችን ስጠነ አንድ ለአንድ፣ ካልሰጠነ ደግሞ ምንም አድርጋ ይቻል። መቼም ባላለገባችሁምና የሆነ ነገር ትሆናላችሁ አንባልም። ስለዚህ ከመቀማት እንደዚህ ተሸክፌ ብኖር ይሻለኛል።